በትግሉ ሂደት ውስጥ ጥያቄ አቅርበዋል። ይሄን አቅርበውት መጨረሻ ላይ የእዝ አመራሮች ባሉበት የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራሮች ታላቁን በመራው መድረክ የቀረበውን ጥያቄ ምን እናድርገው የሚል ውይይት ተደረገ። በዚህ ውይይት መሰረት ምንድነው የደረስንበት ድምዳሜ እነዚህ ተቋማት ያው እንግዲህ ለኛ ትግል ያላቸው አመለካከት የተለያየ ሊሆን ቢችልም እንኳን ዓለም አቀፍ ህጋዊ ተቋማት ናቸው። በስፋት ገልጾታል። ይሄንን ካል እንደው ወደ ቀጣው ተግባር ብንገባ ምናልባት አንተ ነህ ግልጽ ሆኖለት ከሆነ የተሳተ ነገር ካለ መስል ይጨምርበትና በደንብ አብራርተዋል ፕሮፌሰር ይበቃል የሚል ሀሳብ ነው ያለው። እሺ ጥሩ ማስተነ እሺ አመሰግናለሁኝ። ያው የተሰጠን የኮሚቴው ተልኮ በሚገባ አብራርተዋል። ተጨማሪ ግን ግብአት የምንሰጣችሁ እነዛ ሶስተኛ ብለው ከታላቁ ጋር ባደረጉት ውይይት እኔም እየሰማው ስለነበር በቀጣይ ሚቲንግ የሚሳተፉ ሶስተኛ ወገን አሉ ብለው የገለጹለት አሜሪካና የአውሮፓ ህብረት እንደሆኑ አረጋግጫለሁ። እነሱንም ታሳቢ አድርገን በእርግጠኝነት ያለው ነገር እንድናየው ነው። ሌላው እነዚህ ወገኖች እኛም ብቻ የኛን ድርጅት ብቻ ሳይሆን አማራ ፋኖ በጎጃምም እንደዚሁ እንዳነጋገሩ ልክ እንደኛ እንዳነጋገሩና ፈቃደኛነት ስሜት እንዳላቸው መረጃው አለ። እንደዛ አይነት ነገርም ደርሶናልና ይሄን ታሳቢ እናድርግ ለማለት ነው። የኛን ግን የኮሚቴውን በደንብ አብራርቶታል ፕሮፌሰር። አመሰግናለሁ።